ሰላም ዛሬም በሌላ ቪዲዮ ተመልሰናል። ዛሬም ማሳያችሁ ደግሞ አስገራሚው እስከዛሬ ከማታውቋቸው ቴክኖሎጂዎች መራርጬ አምጥቼላችኋለሁ። ይህ ኤርፓድ ወይም ደግሞ እስከዛሬ ከምናውቀው የጆሮ ማዳመጫ የምንለው ወይም ደግሞ ኤድፎን ይህ በጣም የሚለይና አስገራሚ ነገር ነው ያሳያል። ይህ ቴክኖሎጂ ስካውቶችንና የተለያዩ ድምጽ ሪከርዶችን እዚህ ስክሪን ላይ የሚያሳይ ሌላኛውና አስገራሚ ደግሞ ይህ መኪና ነው። ይህ መኪና እስካሁን ድረስ ከምታውቋቸው መኪናዎች ባለ አንድ ሰው የሚይዝ ሲሆን እስካሁን ድረስ በምታዩት መልኩ እንግዲህ ወደ ኢትዮጵያ ያልገባ ሲሆን እስካሁን ድረስ በሙከራ ላይ ያለ ነው። ይህ እንግዲህ ወደ ገበያ ሲቀርብ እንግዲህ በጣም ተወዳጅና ፌመስን እንደሚያተርፍ እንግዲህ ተስፋ ይደረጋል። ይህ መኪና ከትንሽ ጊዜ በኋላ ወደ ገበያ የሚቀርብ ሲሆን እስካሁን ድረስ ወደ ገበያ ያልቀረበ ሲሆን ወደ እንደምታዩት መሪ የለውም ልትሉ ትችላላችሁ። ይህ ግን በሪሞት የሚሰራ በጣም አስገራሚ የኤሌክትሪክ መኪና ነው። በጣም አስገራሚው ደግሞ እስከዛሬ ካያችሁት ድረስ ይህ ሰዓት ነው። ይህ ሰዓት ደግሞ ከሌሎቹ ለየት የሚያደርገው ነገር በጣም አስገራሚና የተለያዩ የአፕሊኬሽን ዘዴዎች ነው ይባላል። ይህ እንግዲህ በራሱ ላይ ከማንኛውም ስልክ ጋር ብሉቱዝ ሳታገናኙ በራሱ ላይ አፕሊኬሽን ማውረድ ትችላላችሁ። እንዲሁም ደግሞ የተለያዩ ሙዚቃዎችን መስማት ትችላላችሁ። በጣም የሚገርመው ደግሞ ይህ ሰዓት የተለያዩ የደም መጠኖችን እንዲሁም ምንላቸውን እያንዳንዱ ነገር አበጥሮ ያያል። የውሃ መጠን፣ የደም ግፊት፣ ሁሉንም ነገር የሚያሳይ የሰዓት አይነት። ይህ ድሪል ደግሞ ለፈርኒቸርና ለመሃንዲሶች በጣም አሪፍ የምለው ሲሆን ሪኮመንድ የማደርጋችሁ ከሌሎቹ ለየት የሚያደርገው በጣም አሪፍና የተለየ ባትሪ ያለው ሲሆን መጠኑም ደግሞ በጣም ለብዙ ሰዓት የሚቆይ ባትሪ ያለው ነው። እንዲሁም ደግሞ በጣም ከባባድ የምንላቸው ነገር የሚበሳ አቅም አለው። በዚህ አይነት ሌላ ቪዲዮ እንዲሰራላችሁ ከፈለጋችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። እስከ ቀጣይ ቸር ያገናኘን።